አናጺውና እባቡ የንዴት ዋጋ። በአንድ ወቅት አንድ እባብ በጨለማ ወደ አናጺ ቤት ይገባና በአጋጣሚ በሹል መጋዝ ላይ ሲሳብ በትንሹ ይጫራል። እባቡ መጋዙን እንደ ጠላት በመቁጠር በንዴት ነደፈው። ከዚያም አፉ ቆሰለ። ንዴቱ ይበልጥ ባሰበት። መጋዙን ሊገድለው በማሰብ በሙሉ አካሉ ተጠመጠመበት። መጋዙን አጥብቆ በጨመቀው ቁጥር ስለቱ ወደ ገዛ አካሉ እየገባ ገደለው። እባቡ የሞተው በመጋዙ ክፋት ሳይሆን በገዛ ምክንያቱ ነበር። ይህ ታሪክ ለነገሮች ያለማስተዋል ፈጣን ምላሽ መስጠት የሚለውን አደገኛ የሰው ልጅ ጠባይ ያሳያል። ንዴት ራስን መጉጃ መሳሪያ ነው። ብዙ ጊዜ በንዴት የምንሰነዝረው ቃል ወይም የምንወስደው እርምጃ ሌላውን ሳይሆን ራሳችንን ይጎዳል። እባቡን የገደለው መጋዙ ብቻ ሳይሆን ለመጋዙ የሰጠው የተሳሳተ ምላሽ ነው። የማስተዋል ርቀት። እውነተኛ ጥንካሬ ንዴትን መቆጣጠር እንጂ መጋዝን መንደፍ አይደለም። በሕይወትህ የሚያጋጥሙ መጥፎ ነገሮች ወይም ድርጊቶች እንደ መጋዙ ናቸው። በታገልካቸው ቁጥር ይበልጥ ይቆርጡሃል። ልብ ግዛ። ሁሉም ነገር ምላሽ አይገባውም። አንዳንዴ ዝምታና ችላ ማለት ከትልቅ የሕይወት ኪሳራ ያድናል። መጋዙን ከመጠምጠም መንገድን መቀየር ይበልጣል።